የዘመናዊ ሴት 8 አስደናቂ የስነ ልቦናና የባህር መገለጫዎች። ዘመናዊ ሴት የሚለው ቃል ስንሰማ ብዙዎቻችን አእምሮ ላይ መጀመሪያ የሚመጣው ውጫዊ ፋሽን፣ የቴክኖሎጂ አጠቃቀም ወይም የአኗኗር ዘይቤ ሊሆን ይችላል። ነገር ግን በሳይኮሎጂ ጥናት መሰረት እውነተኛ ዘመናዊነት የሚለካው በውጫዊ ጌጣጌጥ ሳይሆን በውስጣዊ የአስተሳሰብ ነጻነት፣ በስነ ልቦና ጥንካሬና በራስ የመተማመን ጥራት ነው። የዛሬዋ ዘመናዊ ሴት የራሷን ዋጋ የምታውቅ፣ የህይወት መሪነት በእጇ የጨበጠችና የጥበብ ተምሳሌት ናት። ብዙ ጊዜ ማህበረሰቡ ለዘመናዊቷ ሴት የሚሰጠው የተሳሳተ ትርጉም ግራ ሊያጋባን ይችላል። ዛሬ በዚህ ቪዲዮ ውስጥ በ21ኛው ክፍለ ዘመን በየትኛውም የህይወት ጎዳና ላይ ስኬታማ፣ ተጽዕኖ ፈጣሪና ባለ ግርማ ሞገስ እንድትሆን የሚያደርጓትን 8 ዋና ዋና የዘመናዊቷ ሴት መገለጫዎች በዝርዝር እንመለከታለን። እስከ መጨረሻው አብራችሁን ቆዩ። ቪዲዮውን ከመጀመራችሁ በፊት ላይክ እና ሼር ማድረጋችሁን እንዲሁም ለዩቲዩብ ቻናሉ አዲስ ከሆናችሁ ሳብስክራይብ ማድረግን እንዳትረሱ። አሁን ወደ ዋና ነጥቦችን እንለፍ። የመጀመሪያውና መሰረታዊ መገለጫ የነጻነት ደረጃዋ ነው። ራሷን የቻለችና በራሷ የምትተማመን ሴት ዋና መገለጫዋ የአስተሳሰብና የስሜት ነጻነቷ ነው። በህይወቷ ውስጥ የምታልፍበትን መንገድ የምትመርጠው በሌሎች ሰዎች ግፊት፣ በህብረተሰቡ ተጽዕኖ ወይም በፍርሃት ተነሳስታ አይደለም። ይልቁንም የራሷን የህይወት ግቦችና እሴቶች በግልጽ በመቅረጽ እነዚያን ግቦች ለማሳካት በቁርጠኝነት ትሰራለች። ዋጋዋና ደስታዋን በሌላ ሰው እጅ ላይ ጥላ ስለማታስቀምጥ የማንነቷ መሰረት በውስጣዊ እምነቷ እንጂ በሰዎች አስተያየት ላይ የተገነባ አይደለም። በኢኮኖሚ ደረጃ ራሷን መቻል ሌላው የነጻነቷም ማረጋገጫ ነው። የራሷን ገቢ በማስገኘት የፋይናንስ ውሳኔዎችን በብልሃት በመምራትና ወደፊት የሚገጥማትን ፈተናዎች ለመጋፈጥ አቅም በመገንባት በሌሎች ላይ ጥገኝነትን አታሳይም። ይህ ቁሳዊ ነጻነት በራሷ ምርጫና ፍላጎት ላይ ተመስርታ እንጂ በተገዳጅነት ውሳኔዎችን እንዳታሳልፍ ነጻ ያደርጋታል። ይህም በህይወቷ ላይ ሙሉ የባለቤትነትና የመምራት አቅም ይሰጣታል። ነጻነቷና በራስ መተማመኗ ግን ከሰዎች መራቅን፣ ትዕብትን ወይም ሌሎችን አለማክበርን አያመለክትም። ይልቁንም ከሰዎች ጋር የምታደርገው ግንኙነት በጤናማ መከባበር፣ ግልጽነትና በጋራ መደጋገፍ ላይ የተመሰረቱ ድልድዮችን ለመገንባት ያስችላታል። አስፈላጊ በሚሆንበት ጊዜም ድጋፍ ለመስጠትም ሆነ ለመቀበል ወደ ኋላ አትልም። በመጨረሻም ይህ አይነቱ በራስ መተማመን ለተግባቦትና ለአመራር ስኬቷ ትልቅ አስተዋጽኦ ያደርግላታል። ሁለተኛ፣ ለእውቀትና ለእድገት ክፍት የሆነች። ለእውቀትና ለእድገት ክፍት መሆን የዘመናዊቷ ሴት ሁለተኛውና ወሳኝ መገለጫዋ ነው። ዘመኑ በከፍተኛ ፍጥነት እየተቀያየረ መሆኑን በጥብቅ ስለምትረዳ ባላት እውቀት ብቻ ተወስና አትቀመጥም። ይልቁንም አዳዲስ ነገሮችን የመማርና ዓለም አቀፋዊ ለውጦችን የመከታተል ፍላጎቷ ሁል ጊዜ ህያው ነው። ይህ የአእምሮ ዝግጁነትን ለውጦች በፍርሃት ሳይሆን በተስፋና በጉጉት እንድትቀበል፣ ከአዳዲስ ሁኔታዎች ጋር ደግሞ በፍጥነት እንድትላመድ ያስችላታል። የዚች ባህሪ ሌላው መገለጫ መደበኛ ትምህርት ሲጠናቀቅ ትምህርት እንደማይበቃ ማመኗ ነው። አዳዲስ የቴክኖሎጂ እድገቶችን፣ አሰራሮችንና ለሙያዊ ስኬቷ የሚያስፈልጉ ክህሎቶችን ለማዳበር ዘወትር ትተጋለች። መጽሐፍትን ማንበብ፣ ስልጠናዎችን መውሰድ፣ አጫጭር ኮርሶችን መከታተልና ከተለያዩ ሰዎችን ተሞክሮ መቅሰም የዕለት ተዕለት ህይወቷ አካል ናቸው። ይህ አይነቱ ጥረት በሙያዋ ላይ ብቃት ያላትና ሁልጊዜም ወቅታዊ የሆኑ ባለሙያ እንድትሆን ያደርጋታል። ከሙያዊ እውቀት በተጨማሪ ለግል እድገቷ ወይም ፐርሰናል ግሮውዝ እና ለስሜት ብልህነቷ ኢሞሽናል ኢንቴሊጀንስ ትልቅ ትኩረት ትሰጣለች። በመሆኑም ይህ የእድገት አስተሳሰብ ለራሷ ብቻ ሳይሆን ለአካባቢዋም ትልቅ የብርሃን ምንጭ ያደርጋታል። ስሜታዊ ብልህነት ወይም ኢሞሽናል ኢንቴሊጀንስ የዘመናዊቷ ሴት ሶስተኛውና እጅግ አስደናቂ ስውር ኃይሏ ነው። የራሷን ስሜቶች በጥልቅ የመረዳት የመቀበልና በብልሃት የመምራት ከፍተኛ አቅም አላት። ይህ የውስጥ ሰላሟና የብስለት ደረጃዋን የሚያሳይ ሲሆን በማንኛውም የህይወት ውጣ ውረድ ውስጥ ስሜቷን ተቆጣጠራ ሚዛኗን ሳትሰስት እንድትጓዝ ያስችላታል። ከሰዎች ጋር በሚኖራት ግንኙነት ውስጥ የሌሎችን ስሜት በጥልቅ የመረዳትና በሰዎች እግር ውስጥ ገብቶ የመመልከት ወይም ኢምፓቲክ አንደርስታንዲንግ አላት። ከሰዎች ጋር የምትፈጠረው ግንኙነት በይስሙላ ሳይሆን በእውነተኛ መረዳት ላይ የተመሰረተ ነው። አራተኛ
ጤናማ ድንበሮችን የምታስከብር። ጤናማ ድንበሮችን ወይም ባውንደሪ ማበጀትና ማስከበር የዘመናዊቷ ሴት አራተኛውና የማይናወጠው መገለጫዋ ነው። በሕይወቷ ውስጥ የማይደፈሩ ግልጽ መስመሮች እንዳላት ታምናለች። ሐሳቧን፣ ፍላጎቷንና ስሜቷን በግልጽ በድፍረት እንዲሁም ሰዎችን በትህትና በተሞላ መልኩ መግለጽ ትችላለች። በግልም ሆነ በሙያዊ ሕይወቷ ውስጥ ምን መቀበል እንዳለባትና የትኛው መስመር መያዝ እንዳለባት በግልጽ ስለምታውቅ በማንኛውም ሁኔታ ውስጥ ማንነቷን የሚመጥን አቋም ትይዛለች። የዚህ ባህሪዋ ትልቁ ማሳያ ክብሯን ለሚነኩ፣ ጊዜዋን ለሚያባክኑ ወይም ለአእምሮ ሰላሟ ጎጂ ለሆኑ ነገሮች ላይ ያለማመንታት አይ ወይም ኖ የማለት ቆራጥነት አላት። ሰዎችን ላለማስቀየም ስትል የራሷን ሕይወት አሳልፋ አትሰጥም ወይም የሌሎችን ፍላጎት ከራሷ አእምሮና ስሜታዊ ጤንነት በላይ አታስቀድምም። ይህ ጤናማ እምቢተኝነት ድክመት ሳይሆን ለራሷ ያላት ጥልቅ አክብሮትና የሞራል ጽናት መገለጫ መሆኑን በግልጽ ትረዳለች። ሰዎችን ለማስደሰት የምታደርገው ማለቂያ የሌለውን ሩጫ በመተው የራሷን የውስጥ ሰላምና ጉልበት ትጠብቃለች። በሌሎች ሰዎች ዘንድ ተቀባይነት ለማግኘት ስትል የራሷን እሴቶችና መርሆዎችን አትሸጥም። በምትኩ ከሌሎች ጋር የምታደርጋቸው ግንኙነቶች በመተማመን በመከባበርና በጤናማ የርቀት ገደቦች ላይ የተመሰረቱ እንዲሆኑ በማድረግ የሐሴት ግዴታዎችን ትጥላለች። አምስተኛው ባህሪ ሚዛናዊነቷ ነው። በግልና በሙያዊ ሕይወቷ መካከል ሚዛን መጠበቅ የዘመናዊቷ ሴት አምስተኛውና የሰከነ የሕይወት መሪነቷ መገለጫ ነው። የሥራ ስኬትና የሙያ እድገት ትልቅ ቦታ እንዳላቸው ብታምንም ሙሉ ሕይወቷ ግን በሥራ ብቻ የተወሰነ እንዳልሆነ በጥበብ ትረዳለች። ስለዚህም የሙያ ጥረቷን ከግል ሕይወቷ፣ ከቤተሰቧ፣ ከፍቅር አጋሯ፣ ከጓደኞቿና ከራሷ ጤና ጋር በስምምነት አጣጥማ የመምራት አስደናቂ ብቃት አላት። ለአንድ መስክ የምትሰጠው ትኩረት ሌላውን የሕይወት ክፍል እንዲያጠፋው ወይም እንዲጎዳው አታደርግም። ለራሷ የምታደርገው እንክብካቤ እንደ አላስፈላጊ ቅንጦት ሳይሆን ለረጅም ጊዜ ጉዞዋ የሚያስፈልግ መሰረታዊ ፍላጎት እንደሆነ ትመለከተዋለች። አካላዊ፣ አእምሯዊና ስሜታዊ ጤንነቷን ለመጠበቅ ጊዜ ትመድባለች። በቂ እረፍት ማድረግ፣ ገንቢ ምግቦችን መመገብ፣ የአካል ብቃት እንቅስቃሴ ማድረግና አእምሯዋን የሚያድሱ እንቅስቃሴዎች ላይ መሳተፍ የዘወትር ልማዶቿ ናቸው። አላስፈላጊ ስራዎችን የመቀነስ፣ ስራዎችን ለሌሎችን የማጋራት ወይም ዴሊጌት የማድረግ፣ የጊዜ ሰሌዳን በጥበብ የመምራት ልማዷ ከልክ ያለፈ ድካምና መሰላቸት እንዳይገጥማት ይከላከልላታል። በመሆኑም ይህ ሚዛናዊ የሕይወት ዘይቤ ዘላቂ ስኬትና ሙሉ የውስጥ ደስታን ያጎናጽፋታል። ስድስተኛውና የነጻነቷ ምሰሶ የገንዘብ ዕውቀት ነው። ጠንካራ የገንዘብ ዕውቀት ወይም ፋይናንሻል ሊትሬሲ የዘመናዊቷ ሴት ስድስተኛውና የነጻነቷ ዋና ምሰሶ ነው። ገንዘብ ማግኘት ብቻውን ሙሉ ነጻነት እንደማያጎናጽፍ በጥበብ ትረዳለች። ይልቁንም ያገኘችውን ገቢ እንዴት በብልሃት ማስተዳደር፣ መቆጠብና ለወደፊት ሕይወቷ መደገፊያ የሚሆን ኢንቨስትመንት ላይ ማዋል እንዳለባት ታጠናለች። ይህ የፋይናንስ ዕውቀቷ በገንዘብ ምክንያት ሊመጡ ከሚችሉ ያልተጠበቁ የሕይወት አደጋዎች እና ጫናዎች ራሷን እንድትከላከል ይረዳታል። ሰባተኛውና እጅግ ውብ የስነ ልቦና መገለጫዋ ከሌሎች ሴቶች ጋር በቅናት በሐሜትና በፉክክር ዓለም ውስጥ አትኖርም። ደጋፊና አጋርነትን የምታበረታታ መሆን የዘመናዊቷ ሴት ሰባተኛውና እጅግ ውብ የስነ ልቦና መገለጫዋ ነው። በራሷ ማንነት፣ እሴትና ብቃት ላይ ሙሉ በሙሉ እርግጠኛ ስለሆነች ሌላ ሴት ስትደም አትናወጥም። የሴቶች እርስ በርስ መደጋገፍ ማህበረሰብን ይለውጣል የሚል መርህ በጥብቅ ታምናለች። አንዷ ሴት ሌላዋን በማንሳት በማስተማርና መንገድ በማሳየት አብሮ ማደግ እንደሚቻል ትገነዘባለች። ስለዚህም እውቀቷን፣ ልማዷንና ያላትን እድሎች ለሌሎች ለማካፈል ወደኋላ አትልም። በዙሪያዋ ላሉ ሰዎች፣ ለስራ ባልደረቦቿ፣ ለጓደኞቿ እንዲሁም ለቤተሰቧ ሁል ጊዜም የአዎንታዊ ኃይል ወይም ፖዚቲቭ ኤነርጂ ምንጭ ናት። ሰዎችን የማበረታታት የመደገፍና አቅማቸውን አምነው እንዲወጡ የማድረግ አስደናቂ የአመራር ብቃት አላት። በሰዎች ድክመት ላይ ከማተኮር ይልቅ ጥንካሬያቸውን በማውጣት በፍቅርና በብርታት እንዲራመዱ መግፋት የዕለት ተዕለት ተግባሯ ነው። ስምንተኛውና የመጨረሻው መገለጫ ውድቀትን የምታይበት መንገድ ነው። የመቋቋምና የመነሳት አቅም የዘመናዊቷ ሴት ስምንተኛውና
የጽናቷ ማረጋገጫ የሆነው የመጨረሻዋ መገለጫ ነው። ሕይወትን ሁል ጊዜ አልጋ በአልጋና ያቀደችውን ብቻ የሚሳካበት መንገድ እንደማይሆን በጥበብ ትረዳለች። ስለዚህም ያልተጠበቁ መሰናክሎች፣ ስብራቶች ወይም የሕይወት ፈተናዎች ሲያጋጥማት ተስፋ ቆርጣ እጆቿን አትሰጥም። ይልቁንም ፈተናዎችን የሕይወት ጉዞ አካል አድርጋ በመቀበል በጽናትና በድፍረት ለመጋፈጥ ራስዋን ታዘጋጃለች። በሳይኮሎጂ ሪዚለንስ እንደሚባለው ካጋጠማት ችግር ወይም ውድቀት በፍጥነት የማገገምና ተመልሶ የመነሳት አስደናቂ ውስጣዊ አቅም አላት። በደረሰባት አስቸጋሪ ሁኔታ ውስጥ ተስፋ በመቁረጥና ራሷን በመውቀስ ጊዜዋን አታባክንም። በምትኩ ከገጠማት ስህተትና ውድቀት ምን መማር እንዳለባት በጥልቀት በመመርመር ስህተቷን አርማና ራሷን አዘጋጅታ ይበልጥ ጠንክራ ወደፊት ትራመዳለች። ውድቀት ለእሷ የጉዞ ማቆሚያ ሳይሆን የታላቅ ትምህርትና አዲስ ምዕራፍ መጀመሪያ ነው። ለማጠቃለል ያክል ንግስትነትና ዘመናዊነት የውጭ ገጽታ ወይም የቃላት ጋጋታ ሳይሆን ሙሉ በሙሉ የውስጥ አስተሳሰብና የስነ ልቦና ብስለት ውጤቶች ናቸው። የዛሬዋ ዘመናዊ ሴት መሆን ማለት ሰዎችን የመናቅ በትዕቢት የመመላለስ ወይም ከሰዎች በላይ የመሆን ጥበብ አይደለም። ይልቁንም የራስን እውነተኛ ማንነት ማክበር፣ በራስ እምነትና እሴት ላይ ጸንቶ መቆም፣ የውስጥ ብርሃንን አውጥቶ ማብራትና በሄዱበት ቦታ ሁሉ አዎንታዊና በጎ አሻራን ማስቀመጥ ነው። ይህ ትምህርታዊ ይዘት በማንነታችሁ ላይ አዲስ ጥንካሬ፣ ተስፋና ብርሃን እንደሰጣችሁ ሙሉ በሙሉ ተስፋ አደርጋለሁ። የቀረቡ ሀሳቦች ከተመቻችሁ ላይክ ማድረጋችሁን እንዲሁም ሼር ማድረጋችሁን እንዳትረሱ። እንዲሁም ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ቻናሉን ሳብስክራይብ ማድረጋችሁን አትርሱ። ከተመለከትናቸው 8 ነጥቦች ውስጥ የእናንተን ማንነት ይበልጥ የገለጠው ወይም አሁን ባላችሁት የህይወት ደረጃ ላይ ይበልጥ የጠቀማችሁ የትኛው እንደሆነ ኮመንት ሴክሽን ላይ አካፍሉኝ።